አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለ። አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ቢስሚላህ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. الله سبحانه وتعالى في اللفتاتن ውድ ቀናቶችን ሰጥቶን በተለይ ደግሞ ሁለቱ ቀናቶች ልዩ ቦታ ያላቸው የውሙ ዓረፋ የውሙ ነህር አላህ የማለባቸው በአስሩ ቀናቶችም የማለባቸው ቀናቶች ናቸው። ዛሬ ርዕሳችንም ፈድሉ የውሙ ዓረፋ የዓረፋ ቀን በላጭነት ስላለው ልዩ የዓረፋ ቀን ዱዓ በሚል ርዕስ አድርገን እንይዛለን። ለምን ከተባለ አፍደሉ ዱዓኢ ዱዓው የውሙ ዓረፋ ብሏል። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለገለጹ በዛ ቀን በዱዓም እንድንበረታታ ኢንሻአላህ ዛሬ በዚህ ርዕስ ላይ አብረን አጥር ያለ ቆይታ እናደርጋለን። አላህ የማለባቸው ሌሊቶች ቀናቶች ናቸው። ወለያሊ العشر በአስርቱ ሌሊቶች እምላለሁ ብሎ ሙፈሲሮቹ ሰሃቦቹ አብዱላህ ኢብኑ መስዑድ ሙጃሂድ እንደዚሁም ኢብኑ ዙበይር የመሳሰሉ ሲፈስሩ የዙል ሂጃ 10 ቀናቶች ብለው ፈስረውታል። ወሸፊዕ ወልወትር በጥንዱም በነጠላውም እምላለሁ ሲል አላህ የውሙ ነህርና የውሙ ዓረፋ ነው። ወሸፊዕ አለው በጥንድ እምላለሁ ሲል የኢዱ ቀን የውሙ ኢደል አድሃ 10ኛው ቀን። ወልወትር ብሎ ደግሞ የማለበት የውሙ ዓረፋ የዓረፋ ቀን ነው። በሌላም ሱረቱ ቡሩጅ ላይ ወሻሂድን ወመሽሁድ አለ አላህ ቃል النبي صلى الله عليه وسلم ይህን ነብዩ አለይሂ ሰላቱ ወሰላም ሲያብራሩ ምን አሉ? اليوم المشهود يوم المشهود የተባለው የውሙ ዓረፋ የዓረፋ ቀን ነው። ወሻሂድ የተባለው ደግሞ የውሙ الجمعة የጁምዓ ቀን ነው። እነዚህ ቀናቶች አላህ የማለባቸው ልዩ ቦታ የሚሰጣቸው ናቸው። ከዓረፋ ደረጃዎችን ከፍ ከሚያደርገው አንደኛ ልዩ የሚያደርገው ዲን ሙሉ የሆነበት ቀን የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ቀን ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳ የመሰናበቻውን ሐጅ ሲያደርጉ የውሙ ዓረፋ ጁምዓ ቀን ነበር። 9ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰላም ዓረፋ ተራራ ላይ ሆነው አላህ ይህንን የቁርአን አንቀጽ ሊሞቱ 81 ቀን ሲቀር ያወረደበትም ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ሚሉን የቁርአን አያ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ፣ ጸጋዬንም በእናንተ አሟልቻለሁ፣ ፈጽሜያለሁ፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ ያወጀበት ቀን ነው። ለዚህ ነው ቡኻሪ ሙስሊም በዘገቡት ላይ عن طارق بن شهاب أن رجلا من اليهود طارق بن شهاب ሲያስተላልፉ አንድ ከይሁዲውን ሰው መጣና جاء الى عمر بن الخطاب ወደ ዑመር بن الخطاب رضي الله عنه መጥተው فقال يا امير المؤمنين አንቱ የአሚሮች መሪ ወይ አላቸው። آيات في كتابكم በእናንተ መጽሐፍ ቁርአን ላይ تقرؤونها የምትቀሯት አንድ አንቀጽ አለች። لو علينا نزلت معشر اليهودي በእኛ በይሁዶች ላይ ብትወርድ ኖሮ ለተኸዝና ذلك اليوم عيدا ያንን ቀን ዒድ አድርገን እንይዝ ነበር አላቸው ለዑመር። ቃል ዑመር እንዲህ አሉ ወአዩ አየትን የትኛው አንቀጽ ናት ብለው ዑመር ጠየቁ። ቃል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا የሚለው አንቀጽ ብሎ ሲመልስላቸው فقال عمر رضي الله عنه من አሉ إني لأعلم اليوم الذي نزلت فيه እኔ እቺ የወረደችበትን ቀን አውቃለሁ። والمكان እንደዚሁም ቦታውንም الذي نزلت فيه የወረደችበትንም ቦታ አውቃለሁ። نزلت على رسول الله صلى الله عليه وسلم بعرفات ነብዩ አለይሂ ሰላቱ ወሰላም ዓረፋ ላይ ሆነው في يوم الجمعة በጁምዓ ቀን ላይ የወረደች ናት።
እኛም እናውቃታለን። ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለው። ይህ ቀን ማለት እኮ ነብዩ ሰለላሁ ዐለይሂ ወሰለም ዲን የሞላበት አላህ ሐላል ሐራሙን የሞላበት እንደዚሁም ዲንን የወደደበት ጸጋን ያሟላበት ቀን ብሎ አንድ ሰው ይህን ነገር ሲያስታውስ ውስጡ የሚሰማው ነገር አለ። አላህ ሐጅ ላይ አረፋ ላይ የምንሰባሰብ አላህ ያርገን። እኔ ለበይክ ብያለሁ፣ እናንተ ለበይክ ብላችኋል። የሚቀጥለው ላይ ሁላችንም የምንሰባሰብ አላህ ያርገን። ሐጅ ሐቂቃ በሙስሊሙ ልብ ላይ ትልቅ ቦታ አለው፣ ትልቅ ስፍራ አለው። ልብ ይፈነዳል፣ ይጓጓል። ይሄ የቁርአን አያን ስናስታውስ ትልቅ ነገር አለው። ለዚህ ነው ዑለማዎቹ አላህ ሐላል ሐራምን ከዛ በኋላ የለም ሁሉን ነገር ያሟላበት ነው። ስለዚህም ዲን ሙሉ ነው። ዲን ሙሉ ነው፣ አላህ ሞልቶታል። እስልምናን ልዩ የሚያደርገው ነገር ምንድነው? ማንም መጥቶ ሊጨምር ሊቀንስ አይችልም። በጨመረ በቀነሰ ቁጥር አላህ ዑለማዎችን ያስነሳል የሚያስተካክሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል። የሆነ ነገር ሰው መንገድ ሲጥስ ያንን መንገድ የሚያስተካክሉ ህዝቦችን አላህ ያመጣል። ስለዚህ በዚህ ዲንን ሙሉ በሆነበት እንትን ላይ ማንም ሰው አዳዲስ ነገርን መጥቶ ሊፈጽም አይችልም፣ ክልክል ነው። ኩሉ ሙህደሰቲን ቢድዓ፣ ሁሉም አዲስ ጭማሪ ነገር በአጠቃላይ ፈጠራ ቢድዓ ነው። ወኩለ ቢድዓቲን ዶላላ፣ ቢድዓ ደግሞ ጥመት ነው ብለው ነብዩ አለይሂ ሰላቱ ወሰላም ነግረውናል። ወቀድ ቃለ ነብዩና አልከሪም ሰለላሁ ዐለይሂ ወሰለም መን አህደሰ ፊ አምሪና፣ በዚህ ሃዛ በዚህ በዲናችን ጉዳይ አዲስን ነገር ያመጣ ማ ለይሰ ፊሂ፣ በሱ በዲኑ ላይ እውቅና የሌለን ነገር ያመጣ ፈሁወ ረዱን፣ በሱ ላይ ተመላሽ ነው። አይ መርዱዱን አላ ሳሂቢሂ፣ በሰውየው ላይ ይመለሳል። አንድ ደብዳቤ ጽፈህ አድራሻ ሳጽፍበት የሆነ አገር ብትልከው አድራሻ ቦታ እውቅና ከሌለው ደብዳቤ የታሰበበት ቦታ ሄዳ ይመለሳል። አላህ ዘንድ እውቅና የሌለን ነገር ማንኛውም ሰው ሲሰራ በራሱ ላይ ይመለሳል፣ ተቀባይነት የለውም። ስለዚህ አንዱ አረፋን ደረጃውን ከፍ የሚያደርገው ዲን የሞላበት ነው። ሁለተኛው አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። እናታችን አይሻ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ፣ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚነ ናሪ ሚን የውሚ አረፋ። አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነፃ የሚያወጣበት ከአረፋ ቀን የበለጠ የለም አሉ። ወኢነሁ ለየድኑ፣ አላህ ይቀርባል። ثم يباهي به الملائكة فيقول ما أراد هؤلاء ይላል። አላህ በሌላ ሐዲስም እንደመጣው ይቀርባል፣ ኢለ ሰማይ ዱንያ ይቀርባል፣ ይወርዳል። በምን መልኩ? አላህ በሚያውቀው መልኩ ይወርዳል። خلاص መፈላፈል እንዴት ወዴት እኛ ላይ ይጠበቅብን፣ ፍልስፍና ውስጥ መግባት አይደለም። አላህ ይወርዳል። በዚህም ልክ በሌላም ሐዲስ አንድ ሶስተኛ ሌሊት ሲቀር ኩለ ሌሊት፣ በእያንዳንዱ ሌሊት የሌሊቱ አንድ ሶስተኛ ሲቀር ينزل ربنا تبارك وتعالى الى السماء الدنيا፣ ወደ ቅርቢቷ ሰማይ አላህ ይወርዳል። እንዴት? በቃ አይጠበቅብም፣ ልትፈላፈል አይገባም። ብልጥ የሆነ ሰው ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ብልጥ የሆነ ሰው ያችን ሰዓት ይነሳና የአላህን ግብዣ ይቀበላል። እንዴት ወዴት? ፍልስፍና ውስጥ አይገባም። ያ ረብ ማረኝ ይላል። ያ አላህ ከኒዕማ ከጸጋ ሰጠኝ ይላል። አላህን ይማጸናል። ስለዚህም በዛ ቀን አላህ ይወርድና መላእክቶች ላይ ይፎክርባቸዋል። ይሄው ባሪያዎቼ ኑና ተመልከቱ ይላቸዋል አላህ። እነዚህ ባሪያዎቼ እኮ እኔ ጋር ለመቃረብ እኔ ጋር ለመዋደድ ይኸውላችሁ እንደዚህ ጉስቁል ብለው አዋራ ለብሰው ጸጉራቸው ተንጨባረው ምን ሆነው መጥቷሉ እኔ ጋር ምንን ረህመቴን ከጅለው ምህረት ፈልገው ምሬያቸዋለሁ ይላል አላህ። ሱብሃንአላህ ትልቅ አደረገው የውሙ አረፋ። ስለዚህ በዚህ ቀን ላይ እኛ ላይ የሚጠበቅብን ነገር አለ። አላህ አረፋ ላይ የወፈቃቸው ቀኑን ሙሉ ተስቢህ
እንደዚሁም አላህን ያመሰግናሉ፣ አላህን ያወድሳሉ፣ አላህን ያልቃሉ፣ አላህን ይቀድሳሉ፣ ዱዓ ያደርጋሉ፣ ወደ አላህ ይመለሱበት ትልቅ ቀን ነው። አላህ ያንን ቀን በዛች አላህ በወደደው ቦታ ላይ የምንሳተፍ ሁላችንም አላህ ያድርገን። የሄዱትን ወንድሞቻችን እህቶቻችን ደግሞ አላህ ተቀብሏቸው ሐጃቸውን መብሩር አድርጎ በሰላም የሚመለሱ አላህ ያድርጋቸው። ينزل الى السماء الدنيا الله ወደ ሰማይ ዱንያ ይወርዳል። فيباهي بهم الملائكه فيقول هؤلاء عبادي እነዚህ የኔ ባሪያዎች ናቸው። جاءوني شعثا غبرا ይኸው የደከሙ የተጎሳቆሉ አቧራ ለብሰው መጡ። من كل فج عميق አለ ከያቅጣጫው ከየቦታው ከዓለም ክፍል ሁሉም የሚሰባሰብበት የአንድነቱ ሜዳ ሱብሃንአላህ። ከሰባቱም አህጉር አረባት ነው አጀምያት ነው ፈረንጃት ነው ጥቁራት ነው ቀያት ነው ዓለም ላይ ካለ ክፍል በአጠቃላይ ሁሉም من كل فج عميق يرجون رحمتي የኔን ረህመቴን ከጅለው ويخاف عذابي የኔን ቅጣቴን ፈርተው መጥተዋል ባሪያዎቼ ይላል አላህ። ያ አላህ አንድነታቸው የሚገልጹበት ሁሉም ለበይክ اللهم ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት ተክቢራ የሚሉበት የአላህን ኃያልነት አንድነት ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ የአንድነት ሜዳ ነው አረፋ ተራራ። ለዚህ ነው አረፋ እኮ አልሐጁ አረፋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት አረፋ ነው። አረፋ ላይ ያልተገኘ ሰው ሐጁ ትክክል አይደለም። ከአርካኖቹ አራት አርካኖች አሉት። ከአራቱ አርካን ዋነኛው አንዱ ምንድነው? አረፋ ላይ መገኘት ነው። አረፋ ላይ ያልተገኘ ሐጅ የለውም። ሱብሃንአላህ። አልሐጁ አረፋ መባሉ የአረፋን ትልቅነት ያመላክታል። ሌላው የውሙ አረፋ በላጭ ዱዓ የሚደረግበት ቀን ነው። ዛሬ ቆይታ ትንሽ የምናደርገው በዚህ የዱዓ ቀን ነው። አፍደል ዱዓኢ ዱዓኡ የውሙ አረፋ ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው አሉ ነብዩ አለይሂ ሰላቱ ወሰላም። እኔም ሌሎችም ነቢያቶች ካለው ነገር ኸይር የበለጠ ነገር ቢኖር አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ። ላ የለም ኢላህ አምላክ ኢላላህ አላህ ሲቀር ላ ኢላሃ ኢላላህ ወህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናውም ለሱ ነው። ንግስና በአጠቃላይ ስልጣን የአላህ ብቻ ነው። ወለሁል ሐምድ ምስጋናም ለሱ ብቻ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ተውሂድን የሚንጸባረቅበት ነው። ስለዚህ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። እኔም ከኔ በፊት የነበሩ ነቢያቶች የሚያበዙት የሚሉት ነገር ቢኖር ይሄን ነው አሉ ረሱል አለይሂ ሰላቱ ወሰላም። አፍደል ዱዓ ብለውታል። በላይ ዱዓ ነው። ነዓም እናብዛ። በቀን 100 ጊዜ ካልክ ወንድሜ፣ በቀን 100 ጊዜ ካልሽ እህቴ ደረጃውን ታውቃለህ? ታውቂያለሽ? لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير بقن 100 ጊዜ ካለ አንድ ሰው 100 ሐሰናት ይጻፍለታል፣ 100 ወንጀሎች ይሰረዙለታል፣ 10 ባሪያ ነፃ እንዳወጣ ይቆጠርለታል። በዛን ቀን ከሸይጣን ይጠበቃል። ከሱ የሚበልጥ ሰው የለም ከሱ የበለጠ ያለ ቢሆን እንጂ። ሱብሃንአላህ። ታዲያ የውሙ አረፋ ሁሌ ይሄኛው ዚክር ሁሌም አለ። ያ ቀን ግን በጣም እናበዛበት ነው። ስለዚህ የውሙ አረፋ የዱዓ ምንድነው? ቀን ነው። ስለዚህ በዚህ ዱዓ ቀን ላይ እኛ ለምንድነው የተሳነፍነው? ለምንድነው የምናቀላፋው? ሐቂቃ ሐጃ የለን የለ እንደው እዚህ ቁጭ ብለን ስለ አረፋ ሲነገር ያ ረቢ እኔንስ መቼ ነው የምትወፍቀኝ ብለን የምንነየት ልባችን የሚጓጓ የለም? የሆነ ነገር ቤተሰብ ታሞብህ የቤተሰብህን ህመም አላህ እንዲፈውስልህ ጭንቀት እንዲያስወግድልህ የተመኘን የለም? ትዳር ፈልገሽ እህቴ ትዳር ለማግኘት የተመኘሽ የለሽም? ትዳር ፈልገህ ለማግባት የተመኘህ የለም? ልጅ ፈልገህ ልጅ ለማግኘት የተመኘህ የለም? ወላሂ በየቂን ዱዓ እናድርግ እስቲ። የዱዓ ቀን ነውና ያ ቀን ዱዓ ላይ እንድንበረታታ አንድ ነብይን ታሪክ እንመልከት።
ቁርአን ላይ አላህ ለኛ ተምሳሌት አድርጎ የነገረን ዱዓ ላይ እንድንበረታታ ዱዓውን በመርየምና በዘከርያ መካከል አላህ ያለን ታሪክ ነው የሚነግረን። የመርየም እናት ሐና ትባላለች፣ የኢምራን ልጅ። ሐና በጣም ሷሊህ ሴት ነበረች። ኢምራን በጣም ደግ ሰው፣ ኸይረኛ፣ የአላህን ትእዛዝ የጠበቀ። እነዚህ ቤተሰብ ከደግ ቤተሰብ የተገኘች ሴት አለች። ማን? መርየምን። ከሷ ጋር የተያዘ ታሪክ ነው። إذ قالت امرأة عمران ربي የመርየም ባነው የኢምራን ባለቤት ሐና ያለችውን አስታውስ አለ አላህ። ለህዝቦች ነገራቸው። ረቢ ጌታዬ ወይ አለች፣ ኢኒ ነዘርቱ ማ ፊ በጥኒ ሙሐረረን፣ እኔ በውስጤ በሆዴ ውስጥ ያለውን ጽንስ ላንተ ተስያለው ከስራ ነፃ የሆነ ሲሆናል። ፈተቀበል ሚኒ ከኔም ተቀበለኝ፣ ኢነከ አንተ ሰሚዑል ዓሊም ዱዓ ነው። አንተ ሰሚም አዋቂህ ነህና ባለች ጊዜ የነበረውን አስታውስ ለኡመቶች እያላቸው ነው ነብዩና አለይሂ ሰላቱ ወሰላም። ለኛ ነው መልእክቱ። ከዛ ይሄን ዱዓ አደረገች። ፈለማ ወደዓትሃ የወለደቻት ጊዜ ቃለት አለች፣ ረቢ ጌታዬ ወይ ኢኒ ወደዓቱሃ ኡንሳ እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወደዓት አላህም የወለደችውን አዋቂ ነው። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም ማለት ምን ማለት ነው? ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም። የተጸነሰችው የተወለደችው ማናት? መርየም ናት አይደል? የመርየምን ባህሪ ከያዘ ከወንድ በላይ ናት ማለት ጀግና ናት። ወንድ እንደ ሴት አይደለም። በአላህ መንገድ ላይ ጠንከር ብሎ ተምሳሌት የሆኑ ሴቶች ትልቅ ቦታ ነው ያላቸው። ሰው በዘመናችን ወንድ ተወለደ ሲባል ይደሰታል። በዛ ዘመንም እኮ በጃሂልያው ማህበረሰብ ሴት ተወለደልህ ሲባል ፊቱን ያጨማድዳል። ወንድ ተወለደልህ ሲባል ፊቱን ከፈካ ያደርገዋል። ያ አላህ ሁሉም ከማን ነው የሚሰጠው? ከአላህ ነው። ሴት ትልቅ ደረጃ አላት በእስላም። ሁለት ሴቶችን ለወግ ማዕረግ በተርቢያ አሳድጎ ለወግ ማዕረግ ያደረሰ ትልቅ ደረጃ ያደረሰ ከጀሃነም እሳት ይከላከሉለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱ ኒሳ ነው፣ ሱረቱ መርየም ነው። የሴቶችን ታላቅነት ኢስላም በደንብ አድርጎ ነው የመሰከረው።